ጤና ይስጥልኝ ጤንነት ሰጠኝ ይባላልው በዚህ በነገረ ፍጥረታት እና ጥበብ በሚለው ርዕስ ወይንም በዚህ አስተሳሰብ ስር ከሚነሱ ሐሳቦች መካከል ላይ በዋናነት ከሚነሱት መሰረታዊ ከመነላቸው ውስጥ አንደኛው ይሄ ስለ አምሳል ምንነጋገርበት ክፍል ነው። ይህ አምሳል የምንለው ክፍል በዚህ አስተሳሰብ ማለት ነው በዚህ በነገረ ፍጥረታት እና ጥበብ በሚለው አስተሳሰብ ውስጥ እንደ ዋና መሰረታዊ የሆነ ክፍል ነው። ትልቁን ስፍራ ይዞ የሚገኝ ነውና ልክ እንደ ጊዜ ኃይል ግስፈት እንደምንላቸው በመጀመሪያው ረድፍ ላይ ያው እንደተነጋገርንበት እዚህ ጊዜ ኃይልና ግስፈት የምንላቸው ነገሮች ማወቅ ለአጠቃላይ የሆነውን የዚህን አስተሳሰብ መሰረት በተወሰነ ደረጃ ላይ ለማወቅ እገዛ እንደሚያደርግ ሁሉ በተመሳሳይ ሁኔታ በዚህም ይሄ አምሳል በሚለው ክፍል ላይ የሚገኘውን ክፍል ማወቅ ወይንም እንደዚህ ስለ አምሳል ስለሆነ ጉዳዮች ማወቅ ትልቅ መሰረታዊ ነገር ምክንያቱም የዚህ አስተሳሰብ መሰረት በአብዛኛው የተዋቀረው በዚህ አምሳል በሚለው አስተሳሰብ ስር የተካተተ ስለሆነ ማለት ነው። አምሳል የምንለው ክፍል ማወቅ በዚህ አስተሳሰብ ስር ስለሚነሱ ሐሳቦች አብዛኞቹ ነገሮች ለማወቅ ትልቅ ዋጋ ያለው ጉዳይ ስለሆነ ይሄንን አምሳል የሚሆነውን ነገር ማብራሪያዎችን ለመስጠት ነው። እንግዲህ ይህ አስተሳሰብ የሚጀምርበት ዋናው ጉዳይ ወደ ዋናው ነገር ስንመጣ ስለ ፍጥረታት ነገር ነው የሚናገረው ብለናልና ይህ ሐሳብ ከፍጥረታት መነሻ ቦታ ጀምሮ እስከ ፍጥረታት መጨረሻ ድረስ በዚህም በፍጥረታት ውስጥ ያለውን የአስተሳሰብ ሂደት በዛ ውስጥ የሚጠቃለሉትን አስተሳሰቦች አጠቃላይ ይዞ የሚሄድበት ሂደት ነው። ከዛም ወጥቶ እንደገና ደግሞ እነዚህን የፍጥረታት አስገኝ ስለሆነችው ስለ ጥበብም የሚያነሳበት ሌላ ክፍሎች አሉት ማለት ነውና ሐሳቡ እጅግ በእርግጥ በጣም ሰፊ የሆኑ ሐሳቦችን የሚያነሳበት ነው። በዚህ ውስጥ ስንነሳ አንድ ሁለት የምናነሳው መሰረታዊ ነገሮች አሉ። እሱ ምንድነው? እሱ በዚህ አስተሳሰብ መሰረት ምድራዊ ሰማያትና ሰማያ ሰማያት የምንል ሁለት ክፍሎች እንዳሉ ይህ አስተሳሰብ ያነሳል። ይህ አስተሳሰብ ከሚያነሳቸው አንዱ ትልቁ መሰረታዊና የተለየ ነገር ነው ተብሎ ከምንለው ነገሮች የሚያነሳቸው ምድራዊ ሰማያት የምንለው ክፍል አንድ ክፍል፣ ሰማያ ሰማያት የምንለው ሁለት ክፍል። ይህ የምናየው ዓለም የተዋቀረው ከሁለት አስተሳሰቦች ከሁለት ነገሮች ውስጥ የተዋቅሮ የተገኘ ነው። ወይም አንደኛው በአንደኛው ውስጥ አንደኛው ያንደኛው አምሳል ሆኖ እርስ በርሳቸው ተያይዘው የሚገኙበት ነው። አንደኛውን የያዘው በአምሳልነቱ ነው። ወይም ዋና ምንለው አለ ያንን አስገኝ ወይም ማደሪያ ምንለው ክፍል አለ ብሎ በሁለት ነገሮች ውስጥ ነው የሚከተው። ለምሳሌ ይሄንን ስናመጣ ምድራዊ ሰማያት ብለን ስንል ምድራዊ ሰማያት ራሷን ችላ በፀሐይ ዙሪያ የሚገኙትን አሁን እኛ እየኖርንበት ያለውን አካባቢ ማለት ነው። ይሄ በዙሪያችን የሚገኘውን ወይም በዚህ በጠፈሩ አካባቢ ላይ የምናየውን ነገር የያዘበት ክፍል አንድ ምድራዊ ሰማያት ብለን ስንል እንደገና ደግሞ በፈጣሪ ማደሪያ ዙሪያ ላይ ያለ ደግሞ ሰማያ ሰማያት የምንለው ክፍል አለ። በዚህ በሰማያ ሰማያት በምንለው ክፍል ላይ የሚኖሩት መላእክት ብቻ ናቸው። በዚህ በምድራዊ ሰማያት ደግሞ በምንለው ክፍል ላይ የሚኖሩት ደግሞ ስጋዊ ደማዊ የሆኑ ፍጥረታት አሁን እኛ ሌሎችንም እነዚህ ማደሪያ የምንላቸው ፍጥረታት ናቸው በዚህ በምድራዊ ሰማያት ላይ የሚገኙት የሚል ሁለት ነገሮች ለያይቶ ያነሳል ማለት ነው። እና በሁለቱ መካከል ራሳቸውን ችለው የተቀመጡ ናቸው። ለምሳሌ ፀሐይን ራሷን ችላ የተቀመጠች፣ ጨረቃ ራሷን ችላ የተቀመጠች፣ መሬት ራሷን ችላ የተቀመጠች ብለን እንደምናነሳ ሁሉ ምድራዊ ሰማያት የምንለው አጠቃላይ ፀሐይን፣ ከዋክብቶቹን፣ ጨረቃንና አሁን እኛ መሬትን የሚመሳሰሉ ስፍራዎችን 12ቱን ስፍራዎች በአንድነት የያዘውን ክፍል ምድራዊ ሰማያት ራሱን ችሎ ለብቻ የሚገኝ ሲሆን ሰማያ ሰማያት የምንለው ደግሞ በሌላ ቦታ ላይ የሚገኝ ክፍል ነው። ስለዚህ ሁለት ናቸው ያሉት የሚል ሐሳብ ያነሳል ማለት ነው። ይህ እንግዲህ አንዱ የዚህ አስተሳሰብ መሰረት አድርጎ የሚነሳው ከዚህ ላይ ነው ማለት ነው። ስለ አምሳል ሲያነሳ የመጀመሪያው ሁለት ነገሮች ናቸው። ይሄ የምናየው ዓለም ከሁለት ነገሮች ነው የተገኘው። አንድ ነጠላ ነገር ብቻ አይደለም ያለው። ይህንንም የበለጠ ግልጽ ለማድረግ የሚችልበት አንዱ መንገድ ምንድነው? ለምሳሌ ሰውን ብንወስደው ይላል። ሰውን ብንወስደው ከሁለት ነገሮች ነው የተገኘው። ስጋው አለ፣ ነፍሱ አለች። ስለዚህ ስጋው እንደ አንድ ክፍል ነው። ሁለተኛው ደግሞ ነፍሱ አለች። ስጋው ልክ እንደ ምድራዊ ሰማያት ብንወስዳት ነፍሱም ደግሞ እንደ ሰማያ ሰማያት እንደምንወስዳት እንደማለት ነው። ስለዚህ አንደኛው በአንደኛው ውስጥ ተገኝቶ ህይወትን የሰጠው አንደኛው ለአንደኛው ነው። ስለዚህ ሁለት ነገሮች ናቸው ያሉት። ከሁለት ነገሮች ነው ይሄ የምናየው ዓለም የተፈጠረው የሚል ሳቢ ያለው ማለት ነው። ይህንን ነገር ነው እንግዲህ የሚያነሳው። በእርግጥም ሐሳቡ ያ ነው። በኋላ ላይ እነዚህ አስተሳሰቦች ላይም ስንመጣ በሰማያ ሰማያት የሚገኙ መላእክት ላይ የተፈጠሩት ሐሳቦች ናቸው። አሁን እኛ እዚህ በዚህ አሁን በምንኖርበት ዓለም ላይ እንደ ትልቅ መሰረታዊ ሐሳቦች ብለን የሰው ልጆች እየኖሩባቸው ያሉ በዘመናት የተለያዩ አስተሳሰቦች ናቸው እየተነሱ ያሉት። አንደኛው አስተሳሰብ ሲወድቅ አንደኛው አስተሳሰብ ሲኖር፣ ምክንያቱም የሰው ልጅ በአስተሳሰብ ውስጥ ነው የሚኖረውና እነዚህ አስተሳሰቦች በአጠቃላይ መነሻቸውን ብንመለከት
ስንመለከተው በዛ በሰማያት ሰማያት ባለ በመላእክቶች ውስጥ ቀድሞ የተነሱ ናቸው። እነሱ ሐሳቦች ናቸው እዚህ ላይ መጥተው ምድር ላይ ሲመጡ በዛ ሐሳብ ውስጥ ተካተው የምናያቸው። በኋላ ላይ እንግዲህ እነዚህን ያው በዝርዝር እየተመለከትናቸው በመላእክቶቹ በእያንዳንዳቸው ክፍል ላይ እና የማንኛው ሐሳብ የትኛውን ሐሳብ ይወክላል እዚህ እኛ በምንኖርበት ምድር ላይ ወይም በዚህ በሰዎች ላይ በሚገኘው አስተሳሰብ ውስጥ የትኛውን ነገር ይወክላል የሚለውን የምንመለከትበት ይሆናል ማለት ነው። ወደ ውስጥ ገብተን እያንዳንዱን በኋላ የምናይበት ይሆናል። ለማንኛውም ግን በአጠቃላይ ስንመለከተው ይህ አስተሳሰብ ከሚያነሳቸው ጉዳዮች አንደኛውና እንደ መሰረታዊ ነው ብለን የምንለው እና በዋናነት ከዋናው ከላይኛው ክፍል ላይ ሲነሳ የሚያነሳው ምድራዊ ሰማያት የሰማያ ሰማያት አምሳል ነች የሚል ክፍል ያነሳል። ምን ማለት ፈልጎ ነው? የምድራዊ ሰማያት በሰማያ ሰማያት ባለው ህይወት ተጠብቃ የምትቆየው በዛ አምሳል ነች። ወይንም ደግሞ ሰማያ ሰማያት የምንለው ክፍል ተገልጾ የታየው ምን እንደሚመስል ሁኔታ ሁሉ የምናውቀው በምድራዊ ሰማያት ላይ ባለው ነው። አምሳሉ ስለሆነ በሱ ላይ ተገልጾ በመናየው ነው ማለት ነው። ይህንን ግልጽ ለማድረግ እንዲያመችን ለምሳሌ በሰው ላይ ስንመጣ ለምሳሌ ሰውን ስንወስደው ሰው የለበሰው ማለት ስጋው የምድራዊ ሰማያት አምሳል ነው ስንል ነፍሱ ደግሞ የሰማያ ሰማያት አምሳል ነች። ከሁለት ነገሮች ነው የተገኘው። የሰው ልጅ ነፍሱ ምንን ትመስላለች ተብሎ ቢባል ይሄ በዚህ በስጋው ነው ተገልጻ የምትታየው። ማንነቱ፣ ባህሪው፣ ጸባዩ፣ ተፈጥሯዊ ባህሪው የመሳሰለው ነገር የነፍስ ላይ ያላትን ያ ሰው ያለውን ባህሪ ተገልጾ የምንመለከተው በዚህ በስጋው ላይ ባለው ክፍል ላይ ነው። ልክ በተመሳሳይ ሁኔታ በምድራዊ ሰማያት የምንለው ክፍል የሚገኝበትን ሁኔታ ወይንም ተገልጾ በደንብ ለማወቅ የምንችለው በዚህ በምድራዊ ሰማያት ላይ በምናየው ነው። አምሳሉ ስለሆነ በሱ አምሳል ላይ ነው ተገልጾ የምታየው። ስለዚህ ምድራዊ ሰማያት የሰማያ ሰማያት አምሳል ነች እንላለን። አምሳልነቶቻቸው ደግሞ እያንዳንዱ ክፍል ላይ የየራሳቸውን ይጠብቃሉ ማለት ነው። ለምሳሌ በምድራዊ ሰማያት ላይ የሚገኙት እያንዳንዳቸው ክፍል ላይ በሰማያ ሰማያት በሚገኘው ክፍል ላይ የየራሳቸው የሆነ አምሳል አላቸው። ይሄ አምሳልነታቸው ትስስራቸው እርስ በርሱ የተያያዘ ነው ማለት ነው። ለምሳሌ ይህንን ወስደን አሁን በቀላል ነገር ለመመልከት ብንፈልግ ለምሳሌ በግዝፈቶቻቸው ሁኔታ ብንመለከት ግዝፈቶቻቸው ህያውነቶቻቸው ለምሳሌ በዛ በሰማያ ሰማያት ያለው ህያውነት የተጠበቀው በዛ በመናገኘው በሰማያ ሰማያት ተመዝግቦ የምናገኘው ህያውነት በምድራዊ ሰማያት ላይ በመናገኘው ህያውነት ውስጥ በአምሳልነት ተቀምጦ እናገኘዋለን እንደማለት ነው። ወይም ምድራዊ ሰማያት ያለው አምሳልነት በሰማያ ሰማያት ባለው በግዝፈታዊ አካል የተያዘ ነው ማለት ነው። ያ ነው ማለት ነው። ግዝፈታዊ አካሉ ነው ማለት ነው። ህያውነቱ ነው ማለት ነው። ይሄኛውን የሚጠብቀው ማለት ነው። ምን ማለት ነው? ሰማያ ሰማያት እስካለ ድረስ ምድራዊ ሰማያት ይቀጥላል ማለት ነው። ወይም የምድራዊ ሰማያት መቆየት የምድራዊ ሰማያት በጊዜ ሁኔታ የተወሰነው በሰማያ ሰማያት ባለው ሂደት ላይ ነው ማለት ነው። ስለዚህ ዋናው የሚገኘው በዛ ነው ማለት ነው። ወይም ይሄንን ደግሞ በዚሁ በራሳችን ላይ ምሳሌ ለመስጠት ከፈለገን ለምሳሌ አንድ ሰው በህይወት መቆየትና ያው ሆኖ በዚህ ምድር ላይ በአካሉ መኖር የሚችለው ከነፍሱ ጋር ባለችው ነው ማለት በሱ የተያዘ ነው ማለት ነው። ግዝፈታዊ አካሉ የራሱ የአካሉ ወይንም የሰውነቱ የራሱ የሆነ ግዝፈታዊ አካል አለው ብለን ብንልም የነፍሱ ግን በሱ ውስጥ የምትገኝ ስለሆነ የሱ የነፍሱ ክፍል ነች ማለት ነው። ለዚህ ለስጋው ክፍል ወይንም ለሰውነቱ ክፍል ህይወትን የሰጠችው ማለት ነው። ስለዚህ በሷ የተያዘ ነው። የሱ የግዝፈት ሂደት በሱ ውስጥ የተያዘ ነው። እሷ ከሱ ከወጣች እሱ ይፈርሳል ወይንም ይፈራርሳል ማለት ነው። ስለዚህ የሱ የመኖርም ያለመኖርም ነገር ታስሮ የሚገኘው በነፍሱ ነው ማለት ነው። ነፍሱ ነች ማለት ነው። አንድ ሰው ነፍሱ ከስጋው ተለይታ ከሱ ፈራሽ ነው ማለት ነው። ብዙ ጊዜ መቆየት አይችልም ማለት ነው። ያንን የሚያሳየን ምንድነው ማለት ነው? በሱ ውስጥ የምትገኘው ህይወትን የሰጠችው የነፍሱ ክፍል ነች። ልክ በዚህ በተመሳሳይ ሁኔታ ሰማያ ሰማያትን ስንመጣ ሰማያ ሰማያት ለምድራዊ ሰማያት ህይወትን የሰጠቻት እሷ ነች ማለት ነው። ስለዚህ ሰማያ ሰማያት ከምድራዊ ሰማያት ጋር ያላትን ግንኙነት ብታቋርጥ ምድራዊ ሰማያት ትጠፋለች ማለት ነው። ስለዚህ በዛ ስር ተይዛ የምትገኝ ነች ማለት ነው። ይሄ ነው እንግዲህ አምሳሉ ብለን የምንለው አምሳል ነው። ምድራዊ ሰማያት የሰማያ ሰማያት አምሳል ነች። ስለዚህ በዛ አምሳልነት ነው ተቀምጣ የምትገኝ። ይሄንን ማለት ፈልጎ ነው። ለምሳሌ ይሄ የጊዜያቶቹን ሁኔታ ብናነሳ ማለት ነው ጊዜ አሁን እኛ የምንመለከትባቸው የጊዜ ሂደቶችንም ብንመለከት በሰማያ ሰማያት ባለ ነው እንግዲህ የጊዜ ሂደታቶች ውስጥ ወይንም ሂደቶቹ ማለት ነው በዛው ሰማያ ሰማያት የተከናወኑት ክንውኖች ናቸው እዚህ በምድራዊ ሰማያት ላይ በምንመለከታቸው ሂደቶች ውስጥ የሚካተቱት ማለት ነው። ወይም በምድራዊ ሰማያት ውስጥ ባሉት ክፍሎች ውስጥ ተካተው የምናገኛቸው ማለት ነው ሂደቶቹም ራሳቸው ማለት ነው። እንግዲህ ይሄ ጊዜን ጉዳይ ስናነሳ የኃይሉን ጉዳይ ከመጣን የኃይሉንም ከመጣን ይሄ በሰማያ ሰማያት ያለው የኃይል መጠን ነው ማለት ነው። እዚህ
በምድራዊ ሰማያት ላይ ያለውን ክፍል ወይም በምድራዊ ሰማያት ላይ የምናገኘውን ክፍል ተቆጣጥሮት የሚገኘው ማለት ነው ወይንም የኃይሉ ምንጭ እሱ ነው ማለት ነው ይሄንን በኋላ ወደ ታች እየወረድን ስንመጣበት በደንብ የምናየው ይሆናል ማለት ነው ለማንኛውም ግን እነዚህ የጊዜ ኃይል የግዝፈት መጠን በሰማያት ሰማያት ያለው የኃይል የግዝፈት የጊዜና የኃይል መጠን ለምድራዊ ሰማያት ላይ ለሚገኘው የጊዜ ኃይል ግዝፈት መጠን ወይም በዚህ በምድራዊ ሰማያት ላይ የምናገኘው የጊዜ ኃይል ግዝፈት መጠን በሰማያት ሰማያት ላለው የጊዜ ኃይል ግዝፈት መጠን አምሳሉ ነው ማለት ነው ምክንያቱም ልክ አሁን በሰው ስጋ ላይ በነፍሱና በሰውነቱንና በነፍሱ በኩል ላይ እንደተመለከትነው ማለት ነው በዛ ውስጥ ያለው በሰማያት ሰማያት ያለው የግዝፈት የጊዜና የኃይል መጠን ነው በዚህ በምድራዊ ሰማያት ላይ ያለውን የግዝፈት የጊዜና የኃይል መጠን እንዲኖር ያደረገው ወይንም የተያዘው በዛ ውስጥ ነው ማለት ነው በሰማያት ሰማያት ባለው የተያዘ ነው አምሳሉ እንትኑ ዋናው የሚገኘው እዛ ነው ማለት ነው ይሄኛው የዛኛው አምሳል ነው ልክ በዛኛው ውስጥ ያንን ተከትሎ ነው የዛን ቅደም ተከተላዊ ወይንም የዛን መዋቅር ተከትሎ ነው ማለት ነው ይሄኛው የሚቀጥለው እዛ ውስጥ ያለው ነገር ነው በዛ ውስጥ የምንመለከተው ነገር ነው በዚህኛው በኩል ላይ ተገልጾ ምናየው እንደማለት ነው አምሳል ስንል ይሄንን አንድ በአንድ ለማየት እንድንችል ለምሳሌ ወደታች ወረድ ብለን በዚህ በፀሐይ በኩል ላይ ብንመለከት ለምሳሌ ፀሐይን ስንወስድ በምድራዊ ሰማያት አሁን በአጠቃላይ ምድራዊ ሰማያትን ስንወስዳት ምድራዊ ሰማያት 12ቱም ስፍራዎች ማለት ነው 12 በአራቱ ምድብ ውስጥ የሚገኙት 12ቱ ስፍራዎች በፀሐይ ተይዘው እንዳሉ እንመለከታለን ወይም በፀሐይ በማዕከላዊ ቦታ ላይ ፀሐይ እንደያዘቻቸው በፀሐይ ስር ተቆጣጥራ እንደያዘቻቸው እናያለን ልክ በተመሳሳይ ሁኔታ በሰማያት ሰማያትም ስንመጣ በሰማያት ሰማያት የሚገኙት አካላቶች በመካከል ላይ በሚገኙ በታላቁ ብርሃን በፈጣሪ ዙሪያ በመንለው ማለት ነው የጥበብ ማደሪያ በመንለው ስፍራ ላይ ተይዞ እንደሚገኝ እናያለን ስለዚህ በዚህ በምድራዊ ሰማያት ላይ የሚኖሩ ፍጥረታት በሙሉ ህይወታቸው የተመሰረተው አጠቃላይ ነገራቸው የጊዜ ኃይል የግዝፈት መጠናቸው ወይንም ይሄ ማዕከላዊ የምንለው የዚህ የምድራዊ ሰማያት ማዕከላዊ የጊዜ የኃይል የግዝፈት መጠን ማዕከላዊ የምንለው ስፍራ የተያዘው በፀሐይ ነው እንደምንለው ሁሉ በሰማያት ሰማያት ያለው ደግሞ የታላቁ ብርሃን ነው በሰማያት ሰማያቱ የተያዘው ማለት ነው ነገር ግን በምድራዊ ሰማያት ላይ የምናገኛት ፀሐይ የሰማያት ሰማያት ለምናገኘው ለታላቁ ብርሃን አምሳሉ ነች ስለዚህ አምሳሉ ስለሆነች ያኛው የሚያከናውነው ነገር ያ በአጠቃላይ ሆኖ ነው ምድራዊ ሰማያትንም የሰማያት ሰማያትንም ነው አጠቃላይ የሚይዘው ነገር ግን እቺኛዋ ደግሞ የምድራዊ ሰማያት ነው ፀሐይ የምድራዊ ሰማያት ነው የምትይዘው ያኛው ደግሞ አጠቃላዩ ነው የሚይዘው ነገር ግን የፀሐይ ህልውና የተመሰረተው አሁን ቀደም ባነሳ ነው ማለት ነው በሰው ውስጥ አምጥተን በስጋውና በነፍሱ እንደተመለከትነው የፀሐይ ህልውና የተመሰረተው ወይንም ፀሐይ የሷን ያንን ያላትን የጊዜ ኃይል ግዝፈት መጠን ለዚህ ለፍጥረታት ሁሉ የሚሰጣቸው ነገሮች በአምሳልነት ያገኘችው ወይንም የሚቆጣጠራት ከላይ ያለው ክፍል ያኛው በሰማያት ሰማያት ያለው በታላቁ ብርሃን ውስጥ የሚገኘው ክፍል ነው ማለት ስለዚህ የዛ አምሳል ነች ማለት ነው ልክ በዛ አምሳልነት ተቀምጣ የምትገኝ ነች ማለት ስለዚህ ፀሐይ በሰማያት ሰማያት ለሚገኘው ለፈጣሪ ወይም ለጥበብ ማደሪያ አምሳሉ ነው በዛ ላይ የምንመለከተው ነገር አምሳሉ በዚህኛው ላይ አለ ማለት ነው ለምሳሌ በሰው ውስጥ በመንመለከተው የነፍሱን ነገር በስጋው ላይ ተገልጾ እንደምናየው ማለት ነው ያ ማለት ሙሉ ለሙሉ ነፍሱ ስጋው ያዘው ነው ማለት አይደለም ግን የዛ የነፍሱ አጠቃላይ ባህሪያቶች ወይንም ነፍሱ ያላት አብዛኞቹ ነገሮች እሷ አትታይም ነገር ግን የሷ ባህሪያቶች ወይንም የሷ ላይ የምንመለከተው ነገር ተገልጾ የምናየው በሱ አካል ላይ ነው ማለት ነው ስለዚህ በዚህ በሰውነቱ ላይ ነው በሰው ላይ ተገልጾ ምንመለክ ልክ በተመሳሳይ ሁኔታ በሰማያት ሰማያት ያለም በዛ በጥበብ ማደሪያ የሚገኘው አካል በፀሐይ ላለው ፀሐይ በጥበብ ማደሪያ ለምትገኘው አምሳል ስለሆነች በዛ ያለው ነገር ተገልጾ የሚታየው በዚህ በፀሐይ ላይ ነው ማለት ነው ይሄም ማለት በግዝፈት በጊዜ እና የኃይል መጠኑን የመሰሉትን እነዚህ ዋናዎቹን ሶስቱን ክፍሎች ይዛ የምትገኘው ፀሐይ እና አምሳልነቷም ከዛ የተያዘ ነው ማለት ነው ስለዚህ የፀሐይ ህልውና የተመሰረተው በመካከል ላይ በሚገኘው በዚህ በታላቁ ብርሃን ወይንም በጥበብ ማደሪያ ስፍራ ነው ማለት ነው እሱ ከሷ ጋር ያለውን ግንኙነት ቢያቋርጥ የፀሐይ ነገር ያበቃል ማለት ነው እዚህ ጋር ተቆርጦ ይቀራል ልክ ሰው ነፍሱ ከሱስ ተለይታ ስትወጣ ስጋው እንደሚፈርሰው ማለት ነው ስለዚህ ይሄንን የሚያካትት ክፍል እናገኛለን ማለት ነው ይሄ እንግዲህ አንደኛው ክፍል ሲሆን ሌሎቹ ደግሞ እነዚህ አራቱ ምድቦች የምናነሳቸው ነው መጀመሪያ ምድብ ሁለተኛ ምድብ ሶስተኛ ምድብ አራተኛ ምድብ ብለን በምድራዊ ሰማያት የምድራዊ ሰማያት ላይ ሰጠውበትን ማብራሪያ የተመለከታችሁት ይመስለኛል እና በዚህ በምድራዊ ሰማያት ላይ መጀመሪያው ምድብ ሁለተኛ ምድብ ሶስተኛ ምድብ እና አራተኛ ምድብ ምንላቸው ልክ እነዚህ ምድቦች ደግሞ እያንዳንዳቸው በሰማያት ሰማያት የራሳቸው የሆነ አምሳል አላቸው ለምሳሌ በሰማያት ሰማያት ያለው በጥበብ ማደሪያ ዙሪያ በሱ አካባቢ ላይ ሶስት ስፍራዎች አሉ መጀመሪያ ምድብ ይባሉ በሰማያት ሰማያት ላይ ይሄም ሱራፌልና ኩሪቤል የሚኖርባቸው ነው አንደኛው ሱራፌል ኩሪቤል የሚኖርበት ነው ሁለተኛው ሱራፌል የሚኖርበት ነው ሶስተኛው ባዶ ስፍራ ነች ሶስት ስፍራዎች እዛ በሰማያት ሰማያት አሉ ልክ የነሱ አምሳል እዚህ ምድር ላይ አለ እዚህ ምድራዊ ሰማያት ላይ አለ ምድራዊ ሰማያት ላይ በፀሐይ የመጀመሪያው ምድብ ላይ ስንመጣ የመጀመሪያው ስፍራ ላይ በስለ ምድራዊ ሰማያት ስናነሳ በሰዓት
በእሳት የተሞላ ወይንም እሳትነት ባህሪው እጅግ የበዛበት መሬትን የሚመስል አንድ አካል እንዳለ ቀጥሎ ደግሞ እሳትነት ባህሪው ከመጀመሪያው ትንሽ አነስ ብሎ የተወሰኑ አለቶች ተጎምራው ልክ እንደ ውሃ የሚፈሱባቸው ስፍራዎች ደግሞ እንዳሉ ተነግረናል። ስለዚህ እነዚህ ሁለቱ አምሳሎች በሰማያት ያለው የኪሩቤልና የሱራፌል ቀደም ያነሳ በዛኛው በኩል ላይ ያሉት የነሱ አምሳሎች ናቸው። ባህሪያቶቻቸው እነዛ ያላቸው የባህሪ አይነት ነው እዚህ ጋር የምንመለከትበት ማለት ነውና ስለዚህ እነዚህ እዚህ በምድራዊ ሰማያት ላይ የምናገኛቸው በዛ በሰማያት ላለው አምሳል ናቸው ማለት ነው እና ያንን አካተው ነው የሚታዩት ማለት ነው። እነዛም በሰማያት የኪሩቤልና የሱራፌል ባህሪዎቻቸው በራሱ እጅግ ኃይለኝነት ይታይባቸው ከሌሎቹ መላእክትነት እሳትነታቸው ባህሪና ኃይለኝነታቸው ከፍ ያለ ነው እዛ አካባቢ ምናየው እና ያንን ወደዚህ የሚያካትትበት ሁኔታ ነው የዛን አምሳል ነው። ለማንኛውም ግን አምሳሉ በዚህ በምድራዊ ሰማያት ላይ የምናያቸው እነዚህ ሁለቱ ስፍራዎች በመጀመሪያው ምድብ ላይ የምንመለከታቸው ሁለቱ ስፍራዎች በሰማያት በምናያቸው በመጀመሪያው ምድብ ላይ ላሉ ለሁለቱ ስፍራዎች አምሳል ናቸው ማለት ነው። እዛው ምድብ ላይ ግን ሶስተኛ ስፍራ አለች። እቺ ሶስተኛ ስፍራ አሁን እኛ እየኖርንባት ያለችው ነች። አሁን እኛ እየኖርንባት ያለችው መሬት በምድራዊ ሰማያት በሶስተኛ ስፍራ ላይ የምትገኘው ነች። እንግዲህ በሰማያት ስንመጣ እቺ በመጀመሪያው ምድብ ላይ በሶስተኛው ስፍራ ተብላ የምትባለው ምንም መላእክት የሉባትም። የሰው ልጅ በኋላ ላይ ይገባባታል ተብላ የምትታሰበው መንግስተ ሰማያት የምትባለው ስፍራ እሷ ነች ማለት ነው። ስለዚህ መሬት የመንግስተ ሰማያት አምሳሏ ነች ማለት ነው። በሰማያት ለምትገኘው መንግስተ ሰማያት አምሳሏ ነች። ገነት አይደለችም። በምድራዊ ሰማያት በምትገኘው እቺ እኛ እየኖርንባት ያለችው መሬት በሰማያት ለሚገኘው በመጀመሪያው ምድብ በሶስተኛው ስፍራ ላይ ለሚገኘው ስፍራ አምሳል ነች ማለት ነው። ስለዚህ ይሄንን ነው ማለት ነው በዚህ በመጀመሪያው ምድብ ላይ የምናነሳው ማለት። እንደዚሁ በተመሳሳይ ሁኔታ መተን በሁለተኛው ምድብ ላይ ስንመጣ በሁለተኛው ምድብ ላይ የምናገኛት ሰባቱ ስፍራዎች በሰማያት ላሉት በሁለተኛው ምድብ ላይ ለሚገኙት ስፍራዎች ደግሞ አምሳል ናቸው ማለት ነው። ልክ በተመሳሳይ ሁኔታ ስንወስደው ማለት ነው። ስለዚህ እነዚህ ለምሳሌ በሰማያት የምናገኛቸው ሁለተኛው ምድብ ላይ የሚገኙት ሰባት ስፍራዎች ውስጥ ሶስቱን ለይተን ብንወስድ ማለት ነው። ሶስቱን ብንወስዳቸው እነዚህ ሶስቱ ስፍራዎች እነዚህ ቅዱሳን መላእክቶቹ የሚገኙባቸው የሚባሉ ስፍራዎች ናቸው። የመጀመሪያዎቹ ሚካኤል፣ ገብርኤል እና ሩፋኤል የሚገኙባቸው ሶስቱ ስፍራዎች የሚገኙበት ናቸው። እነዚህ ደጀ ጸኝ መልአክ የሚባሉ ናቸው። ማለት የምናገኛቸው ከሰባቱ ስፍራዎች ውስጥ ሶስቱን ለብቻ ለይተን ስንወስዳቸው እዛ ውስጥ ከሚገኙት ማለት ነው። ከሰባቱ ሶስቱን ለብቻ ወስደን ስንወስዳቸው እነዚህ ቅዱሳን መላእክት ከምንላቸው ውስጥ ሶስቱ የሚኖሩባቸው ነው። ሚካኤል፣ ገብርኤል እና ሩፋኤል የምንላቸው ቅዱሳን መላእክት የሚገኙባቸው ቦታዎች ናቸው ተብሎ የሚባሉ ናቸው። የነዛን አምሳል ነው ቀጥታ ወስደን እዚህ ምድራዊ ሰማያት ላይ ስናመጣው በምድራዊ ሰማያት ላይ የሚገኙ ከሰባቱ ስፍራዎች ሶስቱ ስፍራዎች አሉ። የመጀመሪያው ስፍራ አለ ምንም ፍጥረት የማይኖርበት ነው። በእርግጥ ግን እዛ ስፍራ ላይ እጅግ በርካታ የሆነ ቀለማት የሚበዙበትና አለቶቹ የብርሃናት በብዛት የሚታይበት ማለት የብርሃናት ሞገድ በጣም በስቶ የሚታይበትና የምስጋና ቦታ ተብሎ የሚባሉት ቦታዎች ናቸውና እነዚህ በሰባቱ ስፍራዎች ላይ የመጀመሪያ ላይ የምናገኘው ነው ማለት ነው እዚሁ በምድራዊ ሰማያት ላይ ማለት ነው። ሁለተኛው ስፍራ ላይ ስንመጣ በሰማያት ማለት በዚህ በቅዱስ ገብርኤል በኩል ላይ ያነሳነውን ስፍራ ማለት ነው። ሁለተኛው ስፍራ በሰማያት የምናነሳው በዚህ በምድራዊ ሰማያት ስናመጣ ገነት የምትገኝበት ነች። እንግዲህ በኋላ ላይ ገብርኤል አዳምን ወደ ገነት ይዞ ሄደ ብለን የምንላት ስፍራ እቺ በሁለተኝነት ከሰባቱ ስፍራዎች በሁለተኝነት የምትገኘው ስፍራ ነች ማለት ነው። ሶስተኛ የምንላት ስፍራ አለች እና ሶስተኛ በዛ በሰማያት ስንል ቅዱስ ሩፋኤል የሚኖርባት ቦታ ወይም በቅዱስ ሩፋኤል ስር ያለች ክፍል ተብላ የምትባለች እና ያቺ የምትገኘው ክፍል ደግሞ በዚህ በምድራዊ ሰማያት ላይ ስንመጣ እነዚህ በሰባቱ ስፍራዎች ውስጥ በሶስተኝነት የምትገኝ አዋፍት የሚኖርባት ስፍራ ነች ማለት ነው። ወይም የአዋፍት መኖሪያ የምትባለው ስፍራ እሷ ስፍራ ነች ማለት ነው። ስለዚህ አምሳሏ በዛ ነው። አራቱ ስፍራዎችም ተመሳሳይ ሁኔታ አራቱ ቅዱሳን መላእክቶች የሚኖሩባቸው ነው። እነዚህም ቀሪዎቹ አራቱ ቅዱሳን መላእክት አምሳል የተቀመጡ ናቸው። በእርግጥ ፍጥረታት በዛ በኩል ላይ የሉባቸውም። ያው ተመሳሳይ ሁኔታ ከአንደኛው ምድብ ጋራ ተመሳሳይ ነገር ይታይባቸዋል ማለት ነው። ስለዚህ በዚህ በሰማያት የምናገኛቸው ሰባት ስፍራዎች በምድራዊ ሰማያት የምናገኛቸው ሰባት ስፍራዎች ጋራ ግንኙነቱ በዚህ መንገድ ነው ማለት በአምሳልነት ነው ማለት ነው ግንኙነታቸው የምናየው። በዚህ በምድራዊ ሰማያት የምናገኛቸው ሰባቱ ስፍራዎች በሰማያዊ ሰማያት ለሚገኙት ሰባት ስፍራዎች አምሳል ናቸው ብለን እንላለን ማለት ነው። ይሄንን የሚያካትት ክፍል ነው የምናገኘው ማለት ነው። በእርግጥ በዚህ በሰማያት ላይ ስናነሳ እነዚህ ሰባት ስፍራዎች ውስጥ የመጀመሪያው ስፍራ ላይ ቅዱስ ሚካኤል የሚኖርበት፣ ሁለተኛው የቅዱስ ገብርኤል የሚገኝበት፣ ሶስተኛው ቅዱስ ሩፋኤል ስንል እነዚህ በዋና በመላእክቶቹ በስያሜውን ወስደን የተናገርንበት እንጂ እልፍ አላፍት መላእክቶች ናቸው። ነገደ ሚካኤል የሚባሉት ወይም በሚካኤል ነገድ ውስጥ የሚጠሩት በጣም ለቁጥር እጅግ የሚታክቱ በርካታ መላእክቶች ናቸው ያሉት። በዛ በነገደ ገብርኤል ላይ በምንመለከት ደግሞ በገብርኤል ስር የሚከተቱ መላእክቶች ብዛት እጅግ በርካታ ነው፣ ለቁጥር የሚታክቱ ያህል ናቸው። ስለዚህ አጠራሩን ስናነሳ አንዱን መናገራችን እንዳልሆነ ነው። ምናልባት ይሄ ነገር እንዳማታ ብለን ነው። ሚካኤል
ሚካኤል ስነ ሚካኤል ብቻውን እዛ በመጀመሪያው ስፍራ ላይ የሚኖርበት ሳይሆን እኛ ልንቆጥራቸው ከምንችለው በላይ ያሉ መላእክት የሚኖሩበት ክፍል ነው። ምክንያቱም እነሱም የራሳቸውን ችለው ነገድ ስላላቸው ነው። በኋላ በዚህ በመላእክት ላይ በዝርዝር ስንመጣበት የምንመለከተው ክፍል ስለሆነ እሱን ማየት እንችላለን። ግን አጠቃላይ ግን ይሄን ነው የሚያነሳው ማለት ነው። እንግዲህ ሶስተኛው ምድብ ላይ እንግባ ማለት ነው። እንግዲህ ሶስተኛው ምድብ ላይ ስናው እዚህ ምድራዊ ሰማያት ላይ እንምጣና በሶስተኛው ምድብ በምንልበት ስፍራ አንድ ስፍራ ነች ያለችው። በሶስተኛው ምድብ ላይ አንድ ስፍራ ብቻ ነች የምናገኛት። እቺ በምድራዊ ሰማያት ላይ የምናገኛት በአንድ ስፍራ በሰማያት ሰማያት በምትገኘው በሶስተኛው ስፍራ ላይ የምትገኘው አንድ ስፍራ አምሳሏ ነች ማለት ነው። እዚህ ምድራዊ ሰማያት ላይ የምናገኛት ስፍራ ለሰማያት ሰማያት ለምትገኘው አምሳል ነች። በዚህ በምድራዊ ሰማያት ላይ በሰማያት ሰማያት ላይ በዛች በሶስተኛው ስፍራ ላይ የሚኖረው ሳጥናኤል ነው። እንግዲህ ይሄም ነገድ አለው ብለናል። እንግዲህ አንድ ሳጥናኤልን ብቻ ማለታችን አይደለም፣ ብዙ ናቸው። ስለዚህ የሳጥናኤል ነገድ የሚኖርበት ስፍራ ነው ማለት ነው። በሰማያት ሰማያት በሶስተኛ ስፍራ ላይ የምትገኘው ስፍራ ላይ የሳጥናኤል ነገድ የሚኖርበት ክፍል ነው። ልክ የሱ አምሳል የት ነው የምናገኘው ማለት ነው? እዚህ ምድራዊ ሰማያት ላይ ስንመጣ በሶስተኛው ስፍራ ላይ ሲኦል የምትባለው ክፍል የምትገኝበት ነው ማለት ነው። አራዊቶች የሚኖሩበትም ነች። አራዊቶች ይገኙበታል። በኋላ ላይ ደግሞ ያው አሁን በምንጠቅሰው ሂደት ላይ ያው በኋላ የምናነሳው ነገር ይሆናል። ይሄ ስለ ገነትና ስለ ሲኦልን ስናነሳ ሲኦል ልትገኝበታለች ተብሎ የሚባለው ክፍል እዛ ውስጥ ነው ማለት ነው። በኋላ ላይ እንግዲህ ገሃነመ እሳት ምናምን የሚሉት ነገሮች የሚመጡት ከዛ አካባቢ ላይ በሰማያት ሰማያት ያለውን ነው የሚያነሳው። እዛ ክፍል ላይ ያለውን ነው በእርግጥ የሚያነሳውና ይሄ እንግዲህ እዛ በሰማያት ሰማያት የምናነሳው ክፍል ነው ማለት ነው። ስለዚህ በሰማያት ሰማያት ላይ በሶስተኛ ስፍራ ላይ ያለው ሳጥናኤል ነገድ የሚኖርበት ክፍል በዚህ በምድራዊ ሰማያት ላይ በሶስተኛ ስፍራ ላይ የሚገኘው አራዊቶች የሚኖርበት እኛ ደግሞ ሲኦል ብለን የምንላት ክፍል የምትገኝበት ነው። ስለዚህ እቺ ስፍራ በምድራዊ ሰማያት የምትገኝ በሶስተኛው ምድብ የምትገኘው ስፍራ በሰማያት ሰማያት ለሚገኘው ስፍራ አምሳሉ ነች ማለት ነው። ስለዚህ ይሄንን እንይዛለን ማለት ነው። ቀጥለን ስንመጣ የምናገኘው አራተኛ የምንለው ስፍራ ነው። አራተኛ የምንለው ስፍራ እንግዲህ በፀሐይ በሌላኛው አቅጣጫ ላይ የሚገኝ ደግሞ አራተኛ ምድብ የምንለው ስፍራ አለች። አንድ ስፍራ ብቻ ነች ያለችው። እቺ ስፍራ ላይ ደግሞ አንድ የዚች ደግሞ አምሳል ደግሞ በሰማያት ሰማያት ስንመጣ በአራተኛ ስፍራ ላይ አንድ ስፍራ እናገኝ። በዚህ ስፍራ ላይ የሚኖረው እስማዚያዝ የሚባል መልአክ ነው። በእርግጥ የዚህ መልአክ በርካቶች ናቸው። በዚህ መልአክ ስር ነገዶቻቸው 141 ነው የሚሆኑት በዋናነት የሚጠሩት። ነገር ግን በዋናነት ከበላይ ሆኖ የሚጠራው እስማዚያዝ ስለሆነ በእስማዚያዝ በኩል ላይ ያሉ መላእክቶች አጠቃላይ የሚገኙበት ወይንም እነዚህ ነገደ መላእክቶቹ በዛ ዘርፍ ላይ የሚገኙ ማለት ነው። ሲለዩ ስለ መላእክት እርስ በርሳቸው የተለያዩበትን ሂደት ያለበትን ማብራሪያ የሰጠውበትን የተመለከታችሁ ይመስለኛል። እዛ በጥርጥር ላይ የተሾሙ መላእክቶች ናቸው እነሱ የሚገኙበት ክፍል ደግሞ በሰማያት ሰማያት በአራተኛ ምድብ ላይ የሚገኝ ክፍል አለ ማለት ነው። ያ ክፍል የሱ ደግሞ ወደዚህ ወደ ምድር ላይ ስንመጣ ደግሞ በፀሐይ ዙሪያ ላይ የምትገኝ አራተኛው ምድብ የምንላት ስፍራ የዛኛው አምሳል ነች ማለት ነው። በዚህ ስፍራ ላይ እንስሳት ናቸው የሚኖሩት። በዚህ በመሬት ላይ እንስሳቶች ናቸው የሚኖሩት። የእስማዚያዝ መልአክ በኋላ መጥቶ ያው እዛ አካባቢ ላይ ኖሮበታል፣ ግን አምሳሉ እዛ ነው ማለት ነው። እና መላእክቶችም በአዳም ወደዚህ ምድር ላይ በተፈጠረው ወቅት ላይ ከሰማያት ሰማያት ወደ ምድራዊ ሰማያት ሲመጡ ያረፉትም በዚህ በአምሳሎቻቸው ላይ ነው። ምክንያቱም ጠብቀው ነው፣ ያንን ይጠብቃሉ። ይሄ አምሳል ነገር ይጠብቃል። የዚህ የዓለም ያለ አጠቃላይ ፍጥረት ይሄንን የአምሳል የምንለውን አስተሳሰብ መሰረት ይጠብቃል። ያንን አንደኛው ውስጥ አይገኝምና ያንን ጠብቀው ነው ተመልሰው ወደዚህ የመጡትና ያንን አምሳላቸውን ይዘው በዚህ ስፍራ ላይ መኖር የጀመሩት በዛ ነው ማለት። ስለዚህ አራቱ ምድቦች ውስጥ የምናገኛቸው ወይንም በዚህ በፀሐይ ዙሪያ ላይ የምናገኛቸው አራት ምድቦች የምንላቸው በሰማያት ሰማያት በሚገኙ አራት ምድቦች ውስጥ ለሚገኙት አምሳል ናቸው ያልነው ለዚህ ነው። ልክ ፀሐይን በሰማያት ሰማያት ለሚገኘው ለታላቁ ብርሃን ወይንም ደግሞ የጥበብ ማደሪያ ብለን በምንለው ስፍራ አምሳል ነው ብለን እንዳልነው ይሄንን አገኘን ማለት ነው። ቀጥለን የምናነሳው የጨረቃዎችን ጉዳይ። እዚህ አራቱ ጨረቃዎች ያው በዚህ በምድራዊ ሰማያት ላይ አራት ጨረቃዎች አሉ ብለናል። በመጀመሪያው ምድብ ላይ አንድ ጨረቃ ትገኛለች። በሁለተኛው ምድብ ላይ 3 ጨረቃዎች ይገኛሉ ብለናል። ስለዚህ በአጠቃላይ በምድራዊ ሰማያት ላይ የምናገኛቸው ጨረቃዎች ብዛት 4 ነው የሚመጣው። እነዚህ 4 ጨረቃዎች ደግሞ አምሳልነታቸውን የተመለከትን እንደሆነ እነዚህ ይሄ ገዢና ተገዢ በምንለው ዘርፍ በኩል ላይ ወይንም በሰማያት ሰማያት ያለ ጥበብ መጥቶ በዚህ ላይ ባደረበት ወቅቱ ላይ በተፈጠሩት እናቶች ወይንም እነኛን አስገኝ ከሆኑት እናቶች አምሳል የተቀመጠ ነው። ይህ ምን ማለት ነው? በዚህ ለምሳሌ ጨረቃን የወሰድናት እንደሆነ ፀሐይ አለች። ከፀሐይ የምታገኘውን ብርሃን ነው ጨረቃ ወደ ምድርም ወደ ተለያዩ በምትገኝበት ቦታ ለምትሰጠው እንጂ የራሷ የሆነ ብርሃን የላትም። ልክ በተመሳሳይ ሁኔታ እነዚህም እናቶች እዚህ ምድራዊ ሰማያት ላይ የሚገኙት እነዚህ በአራቱ ጨረቃዎች አምሳልነት የተቀመጡት እናቶች በሰማያት ሰማያት የሚገኘው ክፍል መጥቶ በእነሱ ላይ አድሮ
በእነሱ ላይ ካድሮባቸው እነሱ የሚያስገኙት ነው ማለት ነው። እነሱ የዛ በሰማያት ስለሚገኘው አስተሳሰብ ወይንም በሰማያ ሰማያት ለሚገኙ ከመላእክቶቹ በኋላ ላይ ከጥበብ አራቱ ዘርፎች ላይ የወጡት አስተሳሰቦች እናቶች ናቸው፣ የሱ አስገኝ ናቸው ማለት ነው። ያ አስተሳሰብ በዘር ውስጥ በሰው ዘር ውስጥ ገብቶ የሰው ልጅ አንደኛው ከአንደኛው የተለየ አስተሳሰብ እንዲይዝና የተለየ የዘር ግንድ እንዲኖረው ያደረገው ወይንም የአስተሳሰብ ልዩነት በመካከላቸው ላይ እንዲፈጠር ያደረጉ ናቸው ማለት ነው። ስለዚህ እነዚህ አራት ጨረቃዎች በሰማያ ሰማያት በመጡ አስተሳሰቦች አምሳሎች ናቸው ወይንም በሰማያ ሰማያት ለሚገኙት መላእክቶች በእነሱ መላእክቶቹ በኋላ ጥበብም እዚህ ውስጥ ተካትታለች። በእርግጥ እነዚህ አራቱ በዚህ ውስጥ በሰማያ ሰማያት የመጣው ሐሳብ ማለት ነው። ሰማያ ሰማያት መኖሯም የታወቀው በእነዚህ ወደዚህ መጥተው በመግባታቸው ነው እና በዚህ በምድር ላይ በመፈጠሩ እነዚህን አስገኝ የሆኑት ደግሞ አራቱ እናቶች አሉ ማለት ነው። እነዚህ አራቱ እናቶች ምን ነው? የመጀመሪያው እንግዲህ አዳም እዚህ ምድራዊ ሰማያት ላይ ሲፈጠር ወይንም በዚህ በምድራዊ ሰማያት ላይ እኛ አሁን በምንኖርባት መሬት ላይ ነው በእርግጥ የተፈጠረው እና በዚህኛ በምንኖርባት መሬት ላይ ሲፈጠር መላእክቶች ከሰማያት ሰማያት ወደ ምድራዊ ሰማያት መጥተዋል። ለመጀመሪያ ጊዜ የመጡት በዚህ ወቅት ላይ ነው። ከዛ በፊት ላይ ወደ ምድራዊ ሰማያት መጥተው አያውቁም። በእርግጥ የሰማያት ሰማያትና የምድራዊ ሰማያት መፈጠር ረጅም ጊዜያትን ነው የወሰደው። ምክንያቱም አሁን አዳም የተፈጠረበት ወቅት በስድስተኛው ዓመት ላይ ነው አዳም የተፈጠረው። ይህንን ደግሞ የወሰድ እንደሆነ ነው ከ6 ሚሊዮን ዓመታት በኋላ ላይ ነው ማለት ነው አዳም የተፈጠረው ወደዚህ ወደኛ አቆጣጠር የመጣ እንደሆነ። እስከዛን ጊዜ ድረስ እስከ 6ኛው ዓመት ድረስ በሰማያት ሰማያት ማለታችን ነው። እስከ 6ኛው ዓመት ድረስ ማንኛውም መላእክቶች ወደዚህ ወደ ምድራዊ ሰማያት አልመጡም። ስለዚህ በአዳም ልክ ሲፈጠር ከሰማያ ሰማያት ወደ ምድራዊ ሰማያት መጡ መላእክቶቹ። ወደዚህ ሲመጡ በየማደሪያቸው አምሳላቸው ቅድም የጠቀስናቸው አምሳሎቻቸውን ጠብቀው በሶስቱ ስፍራዎች ላይ አረፉ። በመጀመሪያው በሁለተኛው ምድብ ላይ እነዚህ ቅዱሳን የምንላቸው መላእክቶች መጥተው አረፉ። በሁለተኛው ስፍራ ላይ በሶስተኛው ምድብ በምንለው ቦታ ላይ ሳጥናኤል ያው ዲያብሎስ የምንለው እሱ መጥቶ አረፈበት። በአራተኛው ስፍራ ላይ እስማዚያዝ ወገኖች መጥተው አረፉ ማለት ነው እና በአራተኛው ስፍራ ላይ እስማዚያዝ ወገኖች መጥተው አረፉ። ስለዚህ በሶስቱ ስፍራዎች ላይ የምንላቸው ስፍራዎች ላይ አረፉ። በዚህ በአንደኛው በመጀመሪያው ስፍራ ላይ ደግሞ ያው አዳም አለ ማለት ነው እና በመጀመሪያ ላይ ይህ ከሆነ በኋላ ላይ ልክ አዳም እንግዲህ በዚህ ምድር ላይ እየኖረ ባለበት ላይ በዚህ በምድራዊ ሰማያት ላይ የሚገኙ ፍጥረታት መጥተው ከጠየቁት በኋላ ከሱ ጋር ከተዋወቁ ወዲያ የበኩር ልጆቻቸውን ትተው ከሄዱ ወዲያ ሔዋን ከተፈጠረች በኋላ ማለት ከሱ ጎን አጥንት ሔዋን ከተፈጠረች በኋላ ከዛ በኋላ ላይ ለመጀመሪያ ጊዜ ላይ ከቅዱሳን መላእክት መካከል ላይ ቅዱስ ገብርኤል ወደ አዳም ዘንድ መጣ ማለት ነው እና እዚህ ምድር ላይ መጣ ማለት ነው እና ሲመጣ እነሱን አገኛቸው ማለት ነው። ከነሱ ጋር አብሮ ቆየ ማለት ነው እና ከነሱ ጋር ሲቆይ ያው ሲያገኛቸው አዳምን ሲያገኝ ሔዋንንም አግኝቷታል። ከሔዋን ጋር አብሮ ነበረ ማለት ነው። በዚህ ወቅት ላይ በእነሱ ልቦና ውስጥ የተቀረጸ ነገር ነበረ ማለት ነው። ይበልጡኑ በሔዋን በኩል ላይ ብናነሳው ነው የተሻለ የሚሆነው። በዚህ መካከል ላይ የተከሰተ ክስተት አለ ወይንም በዚህ መካከል ላይ የተፈጠረ ጉዳይ አለ ማለት ነው። ምንድነው? እነዚህ አዳምና ሔዋን በሰማያ ሰማያት ባሉ መላእክቶች ጋራ ግንኙነታቸው ተጀመረ ማለት ነው። ትስስራቸው ተጀመረ ማለት ወይም የነሱ አስተሳሰብ በሰማያ ሰማያት የሚገኙት የመላእክቶቹ አስተሳሰብ በእነሱ ላይ አደረ። በምድራዊ ሰማያት የሌለ የታላቁ ቦታ ላይ ወይንም በዋናው ይሄኛው አምሳል ነው ብለናልና ቅድም ስንነጋገር ይሄኛው አምሳሉ ተጠብቆ በሚቆይበት በዋናው ክፍል ላይ የሚገኙት ፍጥረታት ወደዚህ ወደ ምድራዊ ሰማያት መጥተው በእነሱ ውስጥ ልቦናቸው ውስጥ አሳደሩባቸው እና ያን ሰዓት ላይ ያለችን ሔዋንን እንደ አንድ ብለን እንቆጥራታለን ማለት ነው። እቺ የመጀመሪያዋ በሰማያ ሰማያት ያለ በሷ ልቦና ውስጥ ያደረ ነው ማለት እቺ አንድ እናት ነች። በኋላ ላይ አቤልን የምታስገኘው ተብላ የምትባለው ነችና እቺ እንደ አንድ እናት ብለን የምንወስዳት ነው ማለት ነው። ይሄ ግን ለማንኛውም ግን ምንድነው ያው በአዳም በኩል ያለውንም ሐሳብ መውሰድ እንችላለን። ነገር ግን የፍጥረታት ሁሉ አስገኝ እናት ሆና የመጣችው ሴት ስለሆነች በሴት በኩል ነው ጉዳዩ የሚቆጠረው ማለት ነው። ወይም ይሄ እዚህ አስተሳሰብ ምንጭ ወይም ይሄ ምድር የሚታየው እንደ እናት በእናት ነው የሚካተተው። ምክንያቱም ፍጥረታትን የምታስገኘው እሷ ስለሆነች ከሷ ማህፀን የሚወጡ ናቸው ይሄንን ዓለም የሚሞሉትና በሷ ነው ጉዳዩ የሚወሰደው ወይንም ያስተሳሰብ የሚገለጸው በሷ በኩል ስለሆነ ነው ይሄንን አሁን በዛ በኩል ላይ መግለጽ የፈለኩትና ይሄ የመጀመሪያው አንዷ ጨረቃን የምታመለክተን ነች ማለት ነው። እቺ አንዷ ጨረቃ አምሳሏ ከዚህ በቅዱሳን መላእክቶች ውስጥ ከሆኑት ከቅዱስ ገብርኤል መልአክ መጥቶ ያገኛት ወይንም በዚህ በወቅት ላይ የተፈጠረውን ነገር የሚያሳየን ሂደት ወይንም በእነዚህ በሁለተኛው ምድብ ላይ የሚገኙ መላእክቶች መጥተው ከዚህኛው ከአዳም ጋር ያደረጉትን ግንኙነት ወይንም በዛ በኩል ላይ የተፈጠረው የአስተሳሰብ ለውጦች ማለት አስተሳሰባቸውን መቀየጣቸው ወይንም አስተሳሰባቸውን በዛ ውስጥ መቀላቀላቸው በአዳም ወገኖች ላይ መክተታቸው ያ እንደ አንድ ያንን የፈጠረችው እንደ አንድ እናት ትወሰዳለች ማለት ነው። የመጀመሪያው ጨረቃ እሷን የሚመለከት ነው ማለት ነው። ሁለተኛው ላይ ስንመጣ ሁለተኛ ላይ የምናነሳው እንግዲህ አዳምና ሔዋን ወደ ገነት ሄደዋል። ገነት ከሄዱ በኋላ ላይ በእባብ ልቦና ላይ ዲያብሎስ ነው ያው የሚሆነው የሳጥናኤል ወገን ነው። በዲያብሎስ በእባብ ልቦና ውስጥ አድሮ መጥቶ ሔዋንን እንድትስት አድርጓታል።
ጸበለሱን ቆርጣ እንድትመጣ እሷ ብቻ አይደለች የሳተችው አዳምም ጭምር ነው የሳተው እና ቆርጣ አምጥታ አዳምንም እንድታበላው አድርጋለች። ይሄን ወቅት ላይ ደግሞ የሳጥናኤል ሐሳብ ደግሞ እንደገና ሁለተኛው ሐሳብ ደግሞ መጥቶ በሔዋን ልቦና ውስጥ አድሯል ማለት ነው። በኋላ ላይ ይህ ሐሳብ እንደገና በዘሮቹ ውስጥ ተገልጿል። ስለዚህ እቺ ሁለተኛዋ እናት የምንላት እንግዲህ ደግሞ በዚህ በሳጥናኤል በዚህ በሰማያት ሰማያት ከሚገኙት አስተሳሰቦች መካከል ላይ ሁለተኛ የምንለው ወይንም በሶስተኛው ስፍራ ላይ በሰማያት ሰማያት ከሚገኘው ክፍል መጥቶ በሔዋን ልቦና ውስጥ ያደረ ወይንም በዚህ በእናት ላይ ያደረው ክፍል አስተሳሰብ ወይንም በፍጥረታት ውስጥ አስገኘዋ ውስጥ አድሮ የምናገኘው ክፍል ይሄ ሁለተኛ የምንለው ጨረቃን የሚመለከት ነው። እሷም ጨረቃ እዚህ በምድራዊ ሰማያት ላይ የምናገኛት እኛ እዚህ አሁን እየተመለከተናት ያለትን ጨረቃ የሚወክል ነው ማለት ነው። አሁን ሁላችንም የምናያት በዛ የምትወከለች ማለት ነው፣ ምድራዊ ሰማያት ላይ የምትገኘው ክፍል ማለት ነው። ሶስተኛ የምናነሳው ክፍል የዚህ የስማዚያዝ ጉዳይ ላይ ነው። የስማዚያዝ ጉዳይ ላይ ደግሞ የምንመጣው ምንድነው አዳምና ሔዋን በገነት ቆይታቸው ወቅት እዛ ይቆያሉ። ከዛ ከገነት በኋላ ላይ ይሰደዳሉ። ከገነት ወጥተው ይሰደዳሉ። ከተሰደዱ በኋላ ላይ የመጡት ያው ወደዚህ ወደ መሬት ነው የመጡት ተመልሰው የመጡት ማለት ነው። እና ያቺ እናት በዛ የቅዱሳኖች በኩል ያየናት እናትን ብቻ የምንወስድ ከሆነ ወደ ገነት ሄደች፣ ከገነት እንደገና ተሰዳ ወደዚህ መጣች ብለን እንላለን ማለት ነው። ለማንኛውም እና ስለዚህ ወደዚህ ወደ ምድር ከመጡ በኋላ ላይ አቤልንና ቃየልን ነው የወለዱት። እንግዲህ አቤልና ቃየል ተወለዱ ማለት ነው ከሔዋን ዘር እና አቤልና ቃየል ሲወለዱ እነዚህ ሁለቱ ተገኙ። ሁለቱ አስተሳሰቦች ቅድም ያነሳናቸው በቅዱሳኖቹ በኩል ላይ ያነሳነውን ሐሳብ የሚወክል ሐሳብ ከአቤል ተገኘ። የሳጥናኤልን ሐሳብ ያዘው ቃየል ተገኘ ማለት ነው። ስለዚህ አንድ እናት ሆና ሳለ ሔዋን አንድ እናት ሆና ሳለ ሁለት የተለያዩ ልጆችን አስገኘች ማለት ነው። ለዚህ ነው አሁን በሁለቱ ጨረቃዎች የተወከለችው ማለት ነው። ምክንያቱም እነኛ አሁን እኛ ስናል ያው አንድ ሔዋን ነች እዛ ላይ የምንመለከተው። ነገር ግን የተገኙትን ልጆች ግን ስንመለከት ወይንም ከሷ ውስጥ የወጡትን ስንመለከት የተለያዩ ናቸው። መሆን የነበረበት አንድ አይነት ልጆች ነበር መሆን የነበረበት። ግን ልክ ከሌላ ከሁለት እናት እንደተገኙ የተለያየ አይነት ባህሪ የተለያየ አይነት ተፈጥሮ ያላቸው ልጆች ሁለት ልጆች ተገኙ ማለት ነው። ስለዚህ በዚህ መሰረት አንደኛዋ እናት ያቺ የተወከለችው ማለት ነው በዛ በአንደኛው ጨረቃ የተወከለችው አንደኛው እናት ደግሞ በአንደኛው ጨረቃ ላይ የተወከለችው ማለት ነው። በዚህ በሰባቱ ስፍራዎች ውስጥ ከምትገኙት አንዷ ጨረቃ ላይ የተወከለችው እናት ያስገኘችው ተብሎ ነው በዚህ አስተሳሰብ ውስጥ የሚገባው ማለት ነው። ግን ያው እንግዲህ ሐሳቡ እንዳይማታባችሁ ያቺው አንድ ሔዋንን ነው የምንወስደው። ግን በዚህ በጨረቃዎቹ አምሳል ለመውሰድ ፈልገን ነው። አንደኛዋ እናት በዚህ በምድራዊ ሰማያት ላይ የምናገኛት ጨረቃ አምሳል የሆነችው እናት ያስገኘችው፣ አንደኛው ደግሞ በሰባቱ ስፍራዎች ላይ ከሚገኙት ጨረቃዎች አንዷ ክፍል ላይ ያስገኘችው ብሎ በዛ ውስጥ ይወስዳቸዋል ማለት ነው። እና አቤልና ቃየል ተገኙ ማለት ነው። አቤልና ቃየል ከተገኙ በኋላ ላይ ያው የቃየል ባህሪ ያው ያንን አስተሳሰቡን የሚገልጽ ስለሆነ ገና ከእናቱ ወድም ከወጣ በኋላ በ40ኛው ቀን ነው በርግጥ በዚህ የሚለየው። ይሄንን በኋላ በዝርዝር ይሄ ስለ ፍጥረታት ስለ ነፍስ ጉዳይ ላይ ስናነሳ የምናወራው ይሆናልና አንዳንድ ማብራሪያዎችን በዚህ ክፍል ላይ ሰጥበታለሁ። በ40ኛው ቀን ላይ ነው የሚገኘው የሚለየው ያ ባህሪው። ግን ከተወለደ በኋላ ላይ ሲያድግ ያንን ባህሪውን ነው የዚህ ሰይጣናዊ የሆነውን ወይም የክፋታዊ የምንለውን ሐሳብ ነው የሚያቀነቅነውና አቤልን ወስዶ ገደለው ማለት ነው። አቤልን ወስዶ ከገደለው በኋላ ላይ ሔዋን እጅግ አድርጋ ታዝናለች እና ከፍተኛ ሐዘን ይሰማታል። በዚህ ጉዳይ ላይም እንደ ማስታወሻ እንዲሆናት ማለት ነው አቤልን ማሰቢያ እንዲሆናት ወይንም ማስታወሻ እንዲሆናት ብላ አንድ ዛፍ ተክላለች እና ያ የተከለችው ዛፍ ስር እየሄደች ሁሉ ጊዜ ትቀመጣለች ማለት ነው። ሐዘኗን የምትወጣበት ስፍራ ነው። እየሄደች ሁሉ ጊዜ ያ ዛፍ ስር ስትቀመጥ ከነዚህ መላእክቶች መካከል አሁን ከሰማይ ሰማይ ከሚገኙት መላእክቶች ላይ ስማዚያዝ ወገን ወደዚህ ይመጣል ማለት ነው እና ለምን ታዝኛለሽ? ካንቺ የሚወለድ ልጅ ገዥነቱን ስፍራ ይይዛል ወይንም ታላቅ ይሆናል ብሎ ስለነገራትና ምትክ ይወለድልሻል ብሎ ይላታል። ከዛ በኋላ ላይ ሔዋን ያው ገብታ ሴት ይወለዳል ማለት ነው እና በርግጥ ይሄኛው ዘርፍ የሚያነሳው የአቤል ምትክ አይደለም ነው የሚለው ያው ራሱን ችሎ የመጣ ነው እና ይህ እንግዲህ ደግሞ ይሄንን ሴትን ያስገኘች እናት ደግሞ አለች ማለት ነውና እሷ በሰማያት ሰማያት የምናገኛት ወይንም በዚህ በምድራዊ ሰማያት የምናገኛት በሁለተኛው ስፍራ ላይ የምትገኘዋን አንዷን ጨረቃ የሚያካትት ነው ማለት ነው። እንግዲህ ይሄ የሶስቱ መላእክቶች ዋና የምናነሳቸው የሶስቱ መላእክቶች አስተሳሰቦች እንዴት አድርገው በሰው ልጆች ላይ በሶስቱ ዘሮች ላይ እንደመጡ ምክንያቱም የሰው ልጅ እንደዚህ በሶስቱ አስተሳሰቦች የተቃኘ እንደሆነ ይህ በሰው ልጆች ላይ ሁሉ የምንመለከታቸው አስተሳሰቦች ከነዚህ አስተሳሰቦች ውስጥ የመነጩና በሰዎች መካከል ላይ ከአንደኛው ወገን ጋር እንዲሁም በሰዎች መካከል የሐሳብ ልዩነቶች እንዲፈጠሩ ያደረጉት
ከነዚህ ከሶስት እናቶች የተገኙ የሰው ወገኖች ስላሉ ነው የሚልና አስተሳሰብ ይሄ አስተሳሰብ የሚያነሳበት ጉዳይ አለ ማለት። በዚህ አስተሳሰብ ውስጥ ከሚነሱት ሐሳቦች ይሄ ነው። ለዚህ ነው አንድ እናት የተለያዩ ልጆች የምትወልደው። ለዛ ነው አንድ እናት ለምሳሌ በቃየል በኩል ብለን ስንል ሁሉ ጊዜ ቃየል በኩል ላይ የተገኙ ሴቶች በሙሉ የቃየልን ወገኖች ይወልዳሉ ማለት አይደለም። አንድ እናት የተለያዩ ዝርያ ያላቸውን ልጆች ትወልዳለች። መንታ ሆነው እንኳን ለምሳሌ ያዕቆብና ኤሳው እንደሚለው አይነት ማለት ነው። አንደኛውን እንትን ይላል አንደኛውን አይቀበል። እንደዚህ አይነት የመውለድ ሁኔታ ይታያል ማለት ነውና ከአንድ እናት መንታ ሆነው እንኳን አንደኛው ይለያል ከአንደኛው የሚለይበትን ሁኔታ ተፈጠረ አንድ እናት ሆነው ማለት ነው። ስለዚህ ይሄ አይነት ባህሪ የመጣው ወይንም እንዲህ አይነት አስተሳሰቦች የመጡት በዚህ ዓለም ላይ እነዚህ እናቶች መጀመሪያ ላይ በነዛ አስተሳሰቦች ውስጥ ስለገቡ ነው ይላል። በሌላ ሐሳብ ላይ ይሄንን ነገር የሚያነሳው ነገር ምንድነው? እነዚህ መላእክቶች መተው አስተሳሰባቸውን ለአዳም ሲነግሩት ወይንም ከሔዋን ያው አዳምን አገኙት ማለት ያው ሔዋንን አገኙት እንደማለት ነው። አዳምን መተው ሲነጋገሩት ከጎና አጥንቱ ላይ ዘራቸውን ወሰዱ ይላል። የራሳቸውን ዘር ጎና አጥንቱ ላይ ዘራዎቻቸውን እንደወሰዱ ነው የሚናገረውና በኋላ ላይ እነዚህ ዘሮች በየጊዜው ላይ በተለያየ ስፍራ ላይ ከተለያየ እናቶች ላይ እንደሚወለዱ ነው የሚናገረውና ይሄንን ነው የሚያነሳው። ለማንኛውም ግን የዚህ በሴት በኩል ላይ ያሉት ወገኖች ደግሞ ያው እንደ አንደኛው ጨረቃ ላይ የሚነሱት ነው። እንግዲህ የመጨረሻ ላይ የምናነሳት አንዷ መጨረሻ ላይ የምትመጣው ጨረቃ ናት። ይቺን ጨረቃ ወልድን ያስገኘችው እዚህ በእመቤታችን በኩል ላይ የምናነሳው በኋላ ላይ የምትመጣው ክፍል ነች ማለት ነው። ወይም ይሄ ጥበብ ወይንም ይሄ አስተሳሰብ መሰረት አድርጎበት የተነሳበት በኋላ በመላእክቶቹ ሳይሆን ራሷ ጥበብ በኋላ ላይ መጣ በዚህ ምድር ላይ ተገልጻለችና ለአዳምም በስድስቱ የክብር ዕቃዎቹ ላይ ተገልጻ ታይተዋለች ቀደም ባለው ጊዜ ላይ። ከዛን ጊዜ ጀምሮ መጣ በኋላ ደግሞ እንደሰው በምድር ላይ ተመላልሳለች። ስትመላለስ አካል ነስታ ነውና የተመላለሰችው። ያቺ አካል ነስታ የተወለደችባት ደግሞ እናት አለች። ያቺን እናት የምትወክል ደግሞ በሰባቱ ስፍራዎች ላይ ከሚገኙ ጨረቃዎች አንዷ ጨረቃ ነች። በክብርም ከፍተኛ እንደሆነች ይነገርላታል እቺ ጨረቃ ማለት ነው ከሌሎች ሁሉ ማለት ነውና እሷን እንደ አራተኛ ያነሳታል ማለት ነው። ስለዚህ አራቱ ጨረቃዎች በሰማያት በሚገኙት አንደኛው የጥበብ ማደሪያ እና የሶስቱ መላእክቶች ሐሳብ የመጣባቸው ወይንም የነሱ አምሳሎች ናቸው ተብሎ የሚባለው በዛ ነው ማለት ነው። እንግዲህ ቀጥለን የምናነሳው ነገር የከዋክብቶችን ጉዳይ ነው። ከዋክብቶች ናቸው እዚህ በምድራዊ ሰማያት ላይ ሌላ የምንመለከታቸው። በምድራዊ ሰማያት ላይ ዙሪያውን በየምድቡ ለምሳሌ በመጀመሪያው ምድብ ላይ ዙሪያውን ከበው የሚገኙ ከዋክብቶች አሉ። በሁለተኛው ምድብ ላይ እንደዚሁ ከዋክብቶች አሉ። በሶስተኛው ምድብ ላይ ከዋክብቶች፣ በአራተኛው ምድብ ላይ እንደዚሁ ከዋክብቶች አሉ። እነዚህ ደግሞ ከዋክብቶች አምሳላቸው በሰማያት የሚገኙት መላእክቶች አምሳል ናቸው ይላል። ስለዚህ በዚህ በምድራዊ ሰማያት ላይ የምናገኛቸው ከዋክብቶች በአጠቃላይ በሰማያት የሚገኙት መላእክቶች አምሳል ናቸው። የነሱን ቁጥርና ብዛት መጠን ነው የሚገልጹት ይላል። ስለዚህ በምድራዊ ሰማያት የምናገኛቸው ከዋክብት መጠን በሰማያት የሚገኙትን መላእክቶች አምሳሎቻቸው ናቸው፣ የነሱ ናቸው ማለት ነው። ኮከቦቹ ለምሳሌ እንደዚህ ኮከብ የሚመሩና ኮከቦች ታዩ እንደዚህ ሆኑ የሚባል ነገር አለ። እነዚህ በተለያየ ሃይማኖታዊ ወይንም በተለያየ አስተሳሰቦች እነዚህ ነገሮች ይገለጻሉ። እነኛ መላእክቶቹ ነው የሚወክሉት ማለት ነው። ስለዚህ የመላእክቶቹ አምሳል ስለሆኑ ኮከብ የመላእክቶቹን አምሳል ነው ማለት ነው። ቅድም ያመነሳነው ጨረቃዎቹ የፍጥረታቱን ጉዳይ ነው። እነዛ አስተሳሰቦች ተወልደው ማለት ነው እንደ ሰው ሆነው በዚህ ምድር ላይ ሰው መስለው ወይም ከሰው ስጋ ጋር ተዋህደው የመጡበትን ነው ያወራነው። ይሄኛው ግን እነዛ አምሳሎቻቸው ነው ማለት ነው። የዛ የኮከቦቹ በሰማያት የሚገኙት መላእክቶች አምሳል ሆኖ ነው የሚታዩት ማለት ነው። ስለዚህ አምሳል የምንለው ክፍል እንግዲህ እነዚህን ነገሮች ያካትታል ማለት ነው በምድራዊ ሰማያትና በሰማያት በኩል ላይ ስናይ ማለት ነው። ነገር ግን በፍጥረታት በኩል ላይ ደግሞ እንደገና ደግሞ ወርደን ደግሞ ወደታይ ስንመለከት ለምሳሌ በፍጥረታት በኩል ላይ የተመለከትን እንደሆነ በአራቱ ምድቦች ውስጥ ፍጥረታቶችን እናገኛለን። ለምሳሌ በመጀመሪያው ምድብ ላይ የሰው ወገን የሚኖርበት ስፍራ ነው። ስለዚህ የዚህ የሰው ወገን ወይንም ሰው የሰለጠነባቸው ስፍራዎች የሚባሉት ናቸው የመጀመሪያው ምድብ የምንላቸው ስፍራዎች። ስለዚህ የነዚህ አምሳል ደግሞ በሰማያት በዚህ በጥበብ ማደሪያ ላይ አርባቱ እንስሳ የሚባሉ አሉ፣ አራት ናቸው። ስለዚህ የሰው ወገን የሰው የንስር የአንበሳና የላም ናቸው። እነዚህ አራቱ እርስ በርሳቸው ፊታቸውን አንደኛው ወደዚህ አንደኛው ሆኖ አራት ፊት ይዘው የሚገኙ አሉ። እነዚህ አርባቱ እንስሳ የሚባሉት እነሱ ናቸው። በፈጣሪ ማደሪያ ዙሪያ ወይንም በጥበብ ማደሪያ ዙሪያ ላይ ከላይኛው በኩል ላይ ከፍ ብለው የሚታዩ ናቸው። ከታች እጅግ ግዙፍ የሆነ ብርሃን አለ፣ አይታይም። ብርሃኑ ስለሚከልል ያንን ጋርዶ ነው የነሱን እንኳን ለማየት ከተፈለገ የሚታዩት ማለት ነው። እና በዛ ብርሃን ስር ነው እነሱ ከበላይ በኩል ላይ ይታያሉ። እነሱ አምሳላቸው በዚህ ምድር ላይ የሚኖረው ፍጥረት ነው ማለት ነው። የነፍስ መገኛዋ ከዛ ነው ማለት ነው። በዚህ በምድራዊ ሰማያት ላይ የምናገኛቸው ፍጥረታት ነፍስ የምትወጣው ከዛ ነው ማለት ነው። የሰው ወገን የምንለው የሰው ወገን በሙሉ ነፍሱ የምትወጣው ከዛ በሰማያት ላይ ካሉት ከአርባቱ እንስሳ በሰው በኩል ላይ የተወከለው ነው። ስለዚህ ይሄ የምናየው ምድር ላይ የምናየው የሰው ልጅ ነፍስ በሙሉ አምሳሉ
የሚገኘው በሰማያ ሰማያት ያለው ነው ክፍል ነው ማለት ነው። ስለዚህ ሰው በዚህ ምድር ላይ የሚንቀሳቀሰው ሰው ሁሉ አምሳል አለው ማለት ነው። አምሳሉ በሰማያት ሰማያት በጥበብ ማደሪያ ላይ የሚገኝ አምሳል አለው ማለት ነው። ይሄንን የሚያካትት ነው። በሁለተኝነት የምናነሳቸው እነዚህ በሁለተኛው ምድብ ላይ የሚገኙትን አዋፍቶችን ነው። እነዚህን አዋፍቶቹን ደግሞ ስንመለከት የአዋፍቶቹ ገዢ የሆነው ንስር ነው። አሁንም በዚህ በሁለተኛው ምድብ ላይ መተነብ ስንመለከትና ንስር ነው በዛ ገዢ ያለው። ይህ ንስርን ደግሞ ስንመለከት በሰማያ ሰማያትም እንደዚሁ በአርባቱ እንስሳ ከምንላቸው ንስር ነው እዛ ጋር የምናገኘው። ስለዚህ የአዋፍቶቹ ሁሉ የነዚህ በዚህ ምድር ላይ የምናገኛቸው በዚህ በምድራዊ ሰማያት ላይ በአጠቃላይ የምናገኛቸው አዋፍት ብለን የምንመድባቸው፣ በእርግጥ ይሄ አመዳደቡ የራሱ የሆነ አመዳደብ ስልት አለው። ስለሚበሩ ብቻ አይደለም አዋፍት የተባሉት እና እኛ ያው በመብረራቸውና በመሬት ላይ በመሄዳቸው ነው የምንለየው። ነገር ግን ያንን ማለት አይደለም። እንስሳትም ሆነው ይበሩ አሉ ማለት ነው በዚህኛው ሐሳብ መሰረት። ግን ይሄ በተፈጥሯዊ ባህሪያቸው ነው ይሄኛው የሚያነሳው። ስለዚህ በአዋፍቱ ውስጥ ያሉትን የሚወክለው ወይንም አምሳሉ በሰማያ ሰማያት የሚገኘው በጥበብ ማደሪያ ላይ በንስር አምሳል የተቀመጠው ክፍል ነው ማለት ነው። ይሄንን የሚያካትት ይሆናል ማለት ነው። ሌላው እንደገና ደግሞ ወደዚህ ወደ ታች ወርደን ደግሞ ስንመጣ ደግሞ በሶስተኛው ስፍራ ላይ የምናገኘው እናያለን። ይሄ ሶስተኛ በምንለው ክፍል ላይ ደግሞ የምናገኘው የአንበሳን ነው ማለት ነው። እነዚህ ወይም አራዊቶችን ነው ማለት ነው። ሶስተኛው ምድብ ላይ አራዊቶች እዚህ በምድራዊ ሰማያት ላይ የምናገኛቸው አራዊቶች በሙሉ አምሳላቸው በሰማያት ሰማያት የሚገኘው የአንበሳ ወይም የአንበሳን አምሳል በዛ በኩል ላይ በሰማያ ሰማያት በአርባቱ እንስሳ በምንላቸው ውስጥ ተካቶ እናገኘዋለን ማለት ነው። እሱን የሚያካትት ነው ማለት ነው። ስለዚህ በአራተኛ ደረጃ ላይ የምናነሳው እንስሳቶቹ ነው። የእንስሳቶችን ደግሞ በአጠቃላይ ስናይ በዚህ በምድራዊ ሰማያት የሚገኙት አጠቃላይ እንስሳቶች ደግሞ ተካተው የሚገኙት በሰማያ ሰማያት በሚገኘው በአርባቱ እንስሳት ውስጥ በሚገኝ በላም አምሳል የተቀመጠው ማለት ነው። ምክንያቱም ቅድም እንዳነሳ ነው አራት ናቸው እዛ ጋር ያሉት ሰው፣ ንስር፣ አንበሳና ላም ናቸው ማለት ነው። ስለዚህ በአራቱ እነዚህ የምናያቸው በዚህ ምድር ላይ የምናያቸው በምድራዊ ሰማያት ላይ የምናያቸው እንስሳት በሙሉ ተገዢነታቸው ወይንም በአምሳላቸው የሚገኘው በላም በኩል ላይ ሆኖ በዛ ነው ማለት ነው። አሁንም በዚህ በአራተኛው ምድብ ላይ በሚገኙት እንስሳቶችም ሄደን ብንመለከት ገዢያቸው ያው ላም ነች ማለት ነው እና ይሄንን የሚያካትት ነው ማለት ነው። ስለዚህ በዚህ በፍጥረታት በኩል ያለው ይሄንን የሚያካትት ክፍል እናገኛለን ማለት ነው። እንግዲህ በዚህ በምድራዊ ሰማያትና በሰማያ ሰማያት ክፍል ላይ አምሳል የምንላቸው ክፍሎች እነዚህ ነገሮች ያካተቱ ናቸው ማለት ነው። እንግዲህ በዚህ በማደሪያዎቹም ላይ ከተመለከትን በፀሐይ ዙሪያ የሚገኙትን አራቱን ዋና ዋና ያላቸው ፀሐይን፣ ጨረቃን፣ ከዋክብትን እንደዚሁም 12ቱ ስፍራዎችን ያነሳናቸውን የተመለከትን እንደሆነ በሰማያ ሰማያት ማደሪያቸው ይሄንን የሚወክል ነው ብለን አንስተናል። እንደገና ደግሞ ወደ ውስጥ ገብተን ደግሞ ስንመለከት እነዚህ ፍጥረታቶቹ ራሳቸው እዛ ውስጥ የሚገኙት ፍጥረታት ደግሞ አምሳሎቻቸው በሰማያ ሰማያት ይሄንን የሚያካትት ነው ማለት ነው። እዚህ ጋር ደማይ የምንላቸው ፍጥረታት በአጠቃላይ በዛ ውስጥ የሚመደቡ ናቸው ማለት ነው እና እንግዲህ አራዊት ስንል በርካቶች ናቸው አራዊቶች፣ ነገር ግን በአንድ ምድብ ውስጥ ተካተው የሚገኙ ናቸው። እንስሳ ስንል በጣም በርካታ የሆኑ እንስሳቶች አሉ። ዝርያቸው ወደ ታች እየገባን ስንመጣ ዝርያው ይለያያል፣ ግን በዛ ውስጥ አንድ ላይ ተካተው የሚመጡ ናቸው። ግን ይህንን ሁሉ ካልን በኋላ አሁን ጠቅለል አድርገነው ስንመጣ ደግሞ የዚህ ምድራዊ ሰማያት ሁሉ ገዢ ሆኖ የመጣው አዳም ነው። አዳምን ስንመለከት በዚህ በምድራዊ ሰማያት የሚገኙት ፍጥረታት ሁሉ ገዢ እንደሆነ እናያለን። በኋላ ላይ ግን የዚህ አምሳሉን ደግሞ የምናገኘው በኋላ ላይ የምናገኘው ደግሞ ወልድን ነው ማለት ነው። ስለዚህ የአዳም የአምሳሉ ነበረ ማለት ነው። የወልድ አምሳሉ ሆኖ ማለት ነው መጀመሪያ ላይ መጣው የነበረው ማለት ነው። ስለዚህ ያንን የምንመለከትበት ነው። አምሳሎቹ ይህንን የሚያካትት ነው። በኋላ በእነዚህ ውስጥ ገብተን ወደ ዝርዝር ጉዳዮች ላይ እነዚህ ወደ 6ቱ የክብር ዕቃዎች ላይ ወደ ሌሎቹ ላይ ስንገባ አምሳል ስንል እነዚህን ነገሮች ማንሳት ፈልገን ነው ማለት ነው። ለመነሻ ያህል እነዚህን ሀሳቦች ከገቡን በኋላ ወደ ውስጥ እየገባን ስንመጣ ግን የበለጠ ግልጽ ይሆንልን ይመጣል። አሁኑ ግን እንግዲህ በዚህ በምድራዊ ሰማያትና በሰማያ ሰማያት ክፍል ላይ አምሳል ብለን የምንላቸው ክፍል እነዚህ ነገሮች የሚያካትቱ ናቸው ማለት ነው። ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።